በየቀኑ የምንጠጣው በቤታችንና ጠረጴዛ ላይ የማይጠፋው ይህ ጥቁር መጠጥ ለዘመናት የተደበቀውን አስደንጋጭ ምስጢራዊ ታሪክ ያውቃሉ? ዛሬ በዓለም ዙሪያ በየሰከንዱ ከ10,000 በላይ ሰዎች የሚጎነጩት ኮካ ኮላ ታሪኩን የሚጀምረው በደስታ መድረክ ላይ ሳይሆን በቤተ ሙከራና በጭንቀት ውስጥ ነበር። በአሁኑ ሰዓት በአሜሪካ አትላንታ ጆርጂያ በሚገኘው በብረት የታጠረ በዘመናዊ ሌዘርና በታጣቂዎች የሚጠበቅ አንድ ምስጢራዊ ካዝና አለ። በውስጡም ዓለምን ለ140 ዓመታት በቁጥጥር ስር የዋለ አንድ ወረቀት ተቆልፎበታል። ይህ ወረቀት የኒኩሌር ኮድ አይደለም ወይም የመንግስታት ድብቅ ሰነድ። በየቀኑ የምንጠጣው የኮካ ኮላ ሰብኔክስ የተባለ የመጠጥ አዘገጃጀት ቀመር እንጂ። ለመሆኑ ድርጅቱ ይህን ቀመር በሞትና በሽረት የሚጠብቀው ለምንድን ነው? መጠጡ ዛሬም ድረስ በውስጡ እንደ ድሮ ኮኬን የተባለ አደገኛ እጽ ይይዝ ሲሆን ወይስ ከጀርባው ሌላኛ የማናውቀው አስፈሪ እውነት አለ? ድርጅቱ ይህ ሚስጥር ለመጠበቅ ሲል የገዛ ሰራተኞችን ለኤፍቢአይ አሳልፎ እስከ መስጠት የደረሰበት አስደንጋጭ የሰላይ ታሪክን ያውቁ ይሆን? ዛሬ ከማስታወቂያዎቹ ፈገግታ በስተጀርባ የተደበቀውንና በደማችን ውስጥ የሚካሄደውን አስፈሪ ጦርነት እንፈትሻለን። ከዚህ ቪዲዮ በኋላ ይህን የታሸገ መጠጥ በድጋሚ ለመቅመስ ከመሞከሩ በፊት ደግሞ ማሰቡ አይቀርም። እስከ መጨረሻው አብራችሁን ቆዩ። ጉዟችንን ለመጀመር ወደ ኋላ 140 ዓመታት ያህል ተጉዘን አሜሪካ አትላንታ ከተማ ውስጥ ወደሚገኘው አንድ ትንሽ ፋርማሲ እንገባለን። በ1848 ዓ.ም ዶክተር ጆን ፔምበርቶን የተባለ የጦር ሜዳ ቁስለኛና ፋርማሲስት ለራሱ ህመም ማስታገሻ የሚሆንና አእምሮን የሚያነቃቃ መድኃኒት ፍለጋ ላይ ነበር። በወቅቱ ዶክተሩ ያዘጋጀው ድብልቅ ዛሬ እንደምናየው ለስላሳ መጠጥ ሳይሆን እንደ ኮኬን ያሉ አደንዛዥ እጾችንና ከፍተኛ መጠን ያለው ካፊያን የያዘ የኮካ ኮላ ፍሬን በማቀላቀል ሰዎችን የማደንዘዝና የሱስ ባርነት ውስጥ የመክተት ኃይል ያለው አደገኛ ሲረፕ ነበር። ስሙ ራሱ ኮካ ኮላ የሚለው ድርጅቱ ዛሬ ሊያስታውሰው የማይፈልገው አንድ ትልቅ እውነት ይፋ ያደርጋል። ኮካ የመጣው ለኮባዱ ሱስ መስሪያ ከሚውለው የአደገኛ ቅጠል ሲሆን ኮላ ደግሞ ሰውነትን በኃይል ከሚወጥረው የአነቃቂ ፍሬ የተወሰደ ነው። ምንም እንኳን ዛሬ ድርጅቱ እነዚህን ግብዓቶችን አውጥቻለሁ ቢልም በመጀመሪያ አዘገጃጀት ላይ ግን መጠጡ ሰዎችን የመደንዘዝና በሱስ የመቆጣጠር ስውር ኃይል ነበረው። ይህ ለመድኃኒትነት ይሆናል ተብሎ የተጀመረው መጠጥ ከ1886 ዓ.ም ጀምሮ በብርሌ እየተቀዳ በትንሽ ሳንቲም ለሽያጭ ቀረበ። በጊዜ የነበሩ ሰዎች መጠጡን የሚጠጡት ለጥማት ሳይሆን ለራስ ምታትና ለድካም ማስታገሻነት ነበር። ነገር ግን ንግዱ እያደገ ሲመጣና በ1947 ዓ.ም በቆርቆሮ መመረት ሲጀምር ኮካ ኮላ ከመድኃኒትነት ወጥቶ ወደ ዓለም አቀፍ ንግድ አውራነት ተሸጋገረ። በየሰከንዱ ከ10,000 በላይ ሰዎች ይህንኑ ጥቁር መጠጥ ሲጎነጩት፣ ድርጅቱ ደግሞ በየዓመቱ በቢሊዮን የሚቆጠር የትርፍ ክምር ይሰበስባል። ይህ በታሪክ ሂደት ውስጥ ያሳለፈው ጉዞ የራሱ የሆነ አስገራሚና አስፈሪ ምስጢሮችን ይዞ አድጓል። ድርጅቱ ዛሬም ድረስ ሰብኔክስ ተብሎ የሚጠራውን የመጠጥ አዘገጃጀት ቀመሩን በከፍተኛ ምስጢር በታሸገ ካዝና ውስጥ ይደብቃል። ይህ ቀመር በጥቂት ሰዎች ብቻ የሚታወቅና በቢሊዮን የሚቆጠሩ ዶላር ዋጋ ያለው ሲሆን መጠጡ በየትኛው የዓለም ክፍል ቢመረት ያንኑ ልዩ ጣዕሙን እንዳያጣ የሚያደርገው ምስጢር እዚህ ላይ ነው። የኮካ ኮላን ስኬት ስንመረምር በውስጡ ካለው ጥቁር ፈሳሽ እኩል ታላቅ ታሪክ ያለው ሌላ ድብቅ ምስጢር እናገኛለን። ይህ ፈሳሽ የታሸገበትና ዛሬም የዓለም ምልክት የሆነው የመስታወት ጠርሙስ ነው። ብዙዎቻችን ይህን ጠርሙስ ለውበት ብቻ የተሰራ ይመስለናል። ነገር ግን ከጀርባው የነበረው ፍልስፍና የሰው ልጅ የመዳሰስና የማየት ስሜት በቁጥጥር ስር ለማዋል የታለመ የንግድ ሴራ ነበር። ወደ ኋላ ተመልሰን የድርጅቱን ማህደር ስንገል በ1899 ዓ.ም አካባቢ ኮካ ኮላ ከፍተኛ ቀውስ ውስጥ ነበር። መጠጡ በየቦታው እየታወቀ ቢመጣም የታሸገበት ጠርሙሶች ግን ተራና በቀላሉ በማንኛውም ሰው ተመሳስለው ሊሰሩ የሚችሉ ነበሩ። ይህ ደግሞ ሌሎች ትናንሽ ድርጅቶች የኮካ ኮላን ስም በመጠቀም የራሳቸውን መጠጥ እንዲሸጡ በር ከፍቶ ነበር። በወቅቱ የነበሩ ተፎካካሪዎች ኮካ ኖላ፣ ማኮካ ኮ እና ቶኮላ በሚሉ ስሞች የኮካ ኮላን ገበያ ይጋፉት ጀመር። ድርጅቱ ይህን የህልውና አደጋ ለመቀልበስ በ1910ዎቹ መጀመሪያ አንድ እጅግ አስገራሚ ውድድር አወጀ። ይህም ለዲዛይነሮች በጨለማ ውስጥ በእጅ በመዳሰስ ኮካ ኮላ መሆኑ የሚታወቅ፣ ሌላው ቀርቶ ጠርሙሱ መሬት ላይ ተሰብሮ ቢገኝ እንኳን ከስብርባሪው ቅርጽ ማንነቱ በግልጽ የሚለይ ታሪካዊ ማሸጊያ ፍጠሩ የሚል ሲሆን፣ ይህም መመሪያ በኢንዱስትሪ ታሪክ ውስጥ ታይቶ የማይታወቅ እጅግ ከባድ ጥያቄ ነበር። ይህን ከባድ የቤት ስራ ተቀብሎ በድል የተወጣው ሩት ግላስ የተባለ ድርጅት ሲሆን የፈጠረውም ዲዛይን በወቅቱ ሴቶች ለብሱ ከነበረውና ኮብል ስከርት ተብሎ ከሚጠራው የጠባብ ቀሚስ ቅርጽ ጋር በእጅጉ የሚመሳሰል በዛውም ስም የሚጠራ ነበር። ይህ ዲዛይን ከውበቱ ባለፈ የሰው ልጅን ስነ ልቦና በሚገባ ያስተዋልና ጠርሙሱ ላይ ያሉት ረጃጅም መስመሮች ብርሃንን በተለያየ አቅጣጫ ስለሚመልሱ መጠጡ በረዶ ውስጥ በበረዶ ግርግር ተከቦ እንኳን የሚያመነጨው ነጸብራቅ የሰውን ዓይን ስቦ ጥማትን እንዲቀሰቅስ ተደርጎ በረቀቀ ብልሃት የተሰራ ነው።
ነገር ግን እንደ አውሮፓውያን አቆጣጠር በ2006 ዓ.ም የተከሰተው ድርጊት በዓለም የንግድ ታሪክ ውስጥ እጅግ አስደንጋጭ ከሚባሉት ውስጥ አንዱ ነው። ይህ ድርጊት በአንድ ጀንበር የድርጅቱን የዘመናት ዝና ሊያንቋሽሽና ትልቅ ኪሳራ ሊያደርስ የነበረ የውስጥ ለውስጥ ሴራ ነበር። ይህ ታሪክ የሚጀምረው በኮካ ኮላ ዋና መስሪያ ቤት ውስጥ በምትሰራው ለዓመታት ታማኝ ትመስል በነበረችው አንዲት ሰራተኛ ነው። ጆኤኒ ዊሊያምስ የተባለችው ይህች ግለሰብ በቢሊዮን የሚቆጠሩ ዶላር የሚያወጡትን የድርጅቱ ሚስጥራዊ ሰነዶችና አዲስ እየተመረቱ ያሉ የምርት ናሙናዎችን ሰርቃ ለተቀናቃኙ ፔፕሲ ለመሸጥ አደገኛ የክህደት መንገድ ጀመረች። ይህች ሰራተኛ ከሁለት ግብረ አበሮቿ ጋር በመሆን የኮካ ኮላ የንግድ ሚስጥር የያዘ ፋይልና የኩባንያውን ድብቅ ቀመር ለፔፕሲ ባለስልጣናት ለማቅረብ ሙከራ አደረገች። ለዚህም ሚስጥራዊ መረጃ 1.5 ሚሊዮን ዶላር ክፍያ ጠየቀች። በወቅቱ ይህ መረጃ ፔፕሲ በዓለም ገበያ ላይ የበላይነት ሊያስገኘው የሚችል ትልቅ የጦር መሳሪያ ሊሆን ይችል ነበር። ነገር ግን ታሪኩ ማንም ካልገመተው አቅጣጫ ሌላ ታምር አስተናገደ። ጆኤኒ ዊሊያምስ መረጃውን እንደምትሸጥ ለፔፕሲ ዋና መስሪያ ቤት በላከችው ደብዳቤ የፔፕሲ ባለስልጣናት ወዲያውኑ ውሳኔ መውሰድ ነበረባቸው። እዚህ ጋር ነው የንግድ ስነ ምግባር የሚባለው ነገር የሚፈተነው። የፔፕሲ መሪዎች የተቀናቃኛቸውን ሚስጥር በገንዘብ ገዝተው ገበያውን ለመቆጣጠር አልመረጡም። ይልቁንም ወዲያውኑ ለኮካ ኮላ ድርጅትና ለፌዴራል ምርመራ ቢሮ ኤፍቢአይ መረጃውን አሳልፈው ሰጡ። ፔፕሲ የተቀናቃኛችንን ስኬት የምንጋራው በታማኝነት ውድድር እንጂ በስርቆት አይደለም የሚል አቋም በመያዙ የኤፍቢአይ ወኪሎች እንደ ፔፕሲ ሰራተኛ በመምሰል ከሰላዮች ጋር ሚስጥራዊ ቀጠሮ ያዙ። ሰላዮች መረጃውን አሳልፈው ሲሰጡና ገንዘቡን ሊቀበሉ ሲሉ በቁጥጥር ስር ዋሉ። ይህ ክስተት የሚያሳየው የኮካ ኮላ 7X የተባለ ሚስጥራዊ ቀመር በካዝና ውስጥ ብቻ ሳይሆን በሰራተኞች ስነ ልቦና ውስጥም ምን ያህል ትልቅ ቦታ እንዳለው ያመለክታል። አሁን የካዝናዎቹን በር ከፍተን ወደ ሰውነታችን ውስጠኛው ክፍል እንግባ። አንድ ጣሳ ኮካ ኮላ በጠጣህ በመጀመሪያዎቹ 10 ደቂቃዎች ውስጥ በውስጡ የያዘውን እስከ 10 ሻይ ማንኪያ የሚደርሰው ከፍተኛ የስኳር መጠን በቀጥታ ወደ ደም ይቀላቀላል። ይህን ያህል ስኳር ሰውነትህ እንዲያስታውከው የሚያደርገው ፎስፎሪክ አሲድ የተባለ ኬሚካል ነው። ይህ አሲድ ጣዕሙን በመሸፈን አእምሮህን ያታልለዋል። ከ20 ደቂቃ በኋላ ጉበትህ በስኳር ማዕበል ይጥለቀለቃል። ጉበታችን ይህን ሁሉ ስኳር ማከማቸት ስለማይችል በቀጥታ ወደ ስብ መቀየር ይጀምራል። በሚሊዮን የሚቆጠሩ ሰዎች ለከፍተኛ ውፍረትና ለልብ የሚያደርገው ይህ ሂደት ነው። ከ40 ደቂቃ በኋላ በመጠጡ ውስጥ ያለው ካፊያን አእምሮን በኃይል በማንቃት ዶፓሚን የተባለ የደስታ ሆርሞን እንዲያመነጭ ያስገድደዋል። ይህ ልክ እንደ አደንዛዥ ዕፅ ሱስ የሚያስይዝ ስሜት ነው። ከ60 ደቂቃ በኋላ ግን ያ ሁሉ የውሸት ደስታ ያበቃል። አጥንት ውስጥ ያለው ካልሲየም በፎስፎሪክ አሲድ አማካኝነት በሽንት መልክ ይወጣል። መጠጡ በአካላችን ላይ የሚያሳድረው ተጽዕኖ ቀላል አይደለም። አጥንትን ያዳክማል፣ ጥርስን ያበሰብሳል። ከሁሉም በላይ ደግሞ አእምሯችን ያንን ጣዕም ደጋግሞ እንዲመኝ በማድረግ ውስጡ በከባድ የሱስ ባርነት ውስጥ እንዲዘፈቅ ያደርጋል። ዛሬ ላይ ኮካ በየዓመቱ ቢሊዮን ዶላሮችን ለማስታወቂያ ስራ ያወጣል። ዓላማው ደስታ መሸጥ ነው። ነገር ግን ከታሸገው ካዝና፣ ከሰላዮች ጦርነትና ከማራኪው ጠርሙስ በስተጀርባ ያለው እውነት ግን የስኳር በሽታ፣ የአጥንት መሳሳትና የሱስ ባርነት ነው። የሰው ልጅ ጤና ከማንኛውም የንግድ ሚስጥርና ካዝና በላይ ዋጋ አለው። ዛሬ በዚህ 2 ሰዓት ታሪክ ባለው መጠጥ ላይ ያደረግነው የ10 ደቂቃ ጉዞ የሚያስተምረን አንድ ነገር አለ። ኮካ ኮላ የ140 ዓመታት ታሪክ ሊኖረው ይችላል። እንግዲህ የዚህ መጠጥ ታሪክ ከቀለምና ከጥሩ ጣዕም በስተጀርባ እንደዚህ ያሉ ጥልቅ ሚስጥሮች፣ የረቀቁ የንግድ ሴራዎችንና አስደንጋጭ ክህደቶችን የያዘ ነው። ኩባንያው ለዘመናት የገነባው ይህ ግዙፍ ኢምፓየር የእኛን ስነ ልቦናና ፍላጎት በሚገባ አጥንቶ ለዓመታት በእጁ አቆይቷል። መጨረሻ ግን አንድ ሀቅ መዘንጋት የለብንም። በቢሊዮን የሚቆጠሩ ብርጭቆዎች ቢሸጡም የዓለም የንግድ ውድድር ቢፋፋምም አንተ ግን ያለ አንድ ሕይወትና አንድ ጤና ብቻ ነው። እነሱ ምርታቸውን ለመሸጥ ደፋ ቀና ቢሉም የራስ ጤና የመጠበቅና የመወሰን ምርጫ ግን ምንጊዜም ቢሆን በእጅህ ነው። እናንተ ከዚህ አስደንጋጭ ታሪክ በኋላ ኮካ ኮላ እንደ ድሮ ትጠጣላችሁ ወይስ ዛሬውኑ ለማቆም ወስናችኋል? ሀሳባችሁን ኮሜንት ላይ ገለጹልኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ለሌሎች እንዲዳረስ አግዙ። እንደዚህ አይነት አስገራሚ ታሪኮች እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኑ። እስከ ቀጣዩ ቪዲዮ ጤናችሁን ጠብቁ። ቻው።